በጣም የሚገርም ሐሳብ ኖሮሽ ነገር ግን ሐሳቡን ለሰዎች መግለጽ አቅቶሽ ያውቃል? ወይ ደግሞ በስራ ቦታሽ፣ በጓደኞችሽ መሃል፣ በትዳርሽ ውስጥ የሚሰማሽ ነገር ቢኖርም እንዴት ብዬ ብናገሩ ይሻላል በሚል ፍርሃት ዝምታ መርጠሽ ይሆናል። እውነታው ግን ይሄ ነው። በዓለም ላይ እጅግ ስኬታማ የምንላቸው ሰዎች 100% ጎበዝ ስለሆኑ ሳይሆን ያላቸውን ጥቂት እውቀት ለሰዎች በሚገባ የማስረዳት ችሎታ ወይም የንግግር ጥበብ ስላላቸው ነው እዚህ የደረሱት። ንግግርሽ የክብርሽ መገለጫ ነው። ሰዎች አንቺን የሚያዩት በምትናገሪው ቃልና በቃላትሽ አጠቃቀም እንደሆነ አስተውይ። ዛሬ ማንኛውንም ሰው ልብ የሚማርኩና ንግግርሽን የሚመዝኑ 7 በሳይንስ የተደገፉ የንግግር ምስጢሮችን አሳይሻለሁ። የመጀመሪያው የ70-30 ህግ ነው። ጥሩ ተናጋሪ ለመሆን መጀመሪያ ላይ ጥሩ አድማጭ መሆን አለብሽ። ይህ በሳይኮሎጂ አክቲቭ ሊስኒንግ ይባላል። ሰዎች ስለራሳቸው ማውራት ይወዳሉ። አንቺ ደግሞ ያንን እድል ስትሰጫቸው ወዲያውኑ ከነሱ ጋር መግባባት ትችያለሽ። ስለዚህ በንግግርሽ ወቅት 70% የሚሆነውን ጊዜ አድምጪ፣ 30% ብቻ ደግሞ ተናገሪ። ሁሌም ስትሰሚ ደግሞ ሐሳባቸውን ለመረዳት ሞክሪ። ይህ ሲሆን ሰዎች ይቺ ሴት ትረዳኛለች የሚል እምነትን ያሳድሩብሻል። እንዲሁም አንቺ የምትናገሪውንም ነገር በአክብሮት ያደምጣሉ። ሁለተኛው የሰውነት ቋንቋ። አልበርት መርሃቢያን የተባለው ሳይንቲስት እንደሚለው በንግግር ውስጥ የምንናገረው ቃል ትርጉም የሚሰጠው 7% ብቻ ነው። ቀሪው 55% የሰውነታችን አቋቋም ሲሆን 38% ደግሞ የድምጻችን ቃና ነው። ያ ማለት ከምትናገሪው ቃል በላይ አቋቋምሽ ወይም የእጅሽ እንቅስቃሴ ለሰዎች ትልቅ መልእክትን ይሰጣል። ስለዚህ ስትናገሪ ሁልጊዜም ትከሻሽን ቀጥ አድርጊ፣ እጆችሽን አትደብቂ። እያንቀሳቀሽ በእጆችሽ ለማስረዳትም ሞክሪ። ድምጽሽን በጣም ዝቅ ያለ ወይም በጣም የጮኸ መሆንም የለበትም። ረጋ ብለሽና ዘና ብለሽ ተናገሪ። በዚህ ጊዜ ሰዎች የምትናገሪውን እንደምታውቂና በራስሽ እንደምትተማመኝ አይተው ያከብሩሻል። ሶስተኛው የዝምታ ኃይል። ብዙዎቻችን ንግግር ላይ ፈጣንና ቀልጣፋ መሆን አክብሮትን የሚያሰጠን ይመስለናል፣ ግን ነገሩ የተገላቢጦሽ ነው። ንግግር ላይ መፍጠን ያሰብናቸውን ሐሳቦች እንዳንናገርና ባለማወቅ አላግባብ የሆኑ ነገሮችን ደግሞ እንድንናገር ያደርገናል። ስለዚህ ስትናገሪ በየመሃሉ ለ3 ሰከንድ ያህል ዝም ማለትን ተለማመጂ። የዘዴ ትንፋሽን ለመሰብሰብና የጠፋብሽ ሐሳብ ካለም ለማስታወስ ይረዳሻል። ከዚህ ባለፈም በሰዎች ዘንድ የምትናገሪው ነገር ክብደት ያለውና ቁም ነገር እንደሆነ ስለሚያመለክት ትኩረት ሰጥተው በአክብሮት ያደምጡሻል። አራተኛው የ3 ማዕዘን የአይን ግንኙነት። ንግግራችን ላይ ትልቁ ሚና የሚጫወተው ደግሞ አይናችን ነው። በእርግጥ አንዳንዴ አይን ላይ ትኩር ብሎ ማየት ሰዎችን ሊያስፈራ ወይም ሊያሳፍር ይችላል። ግን ደግሞ በአግባቡ የምንጠቀመው ከሆነ የንግግር ክህሎታችን ላይ ትልቅ ለውጥ ያመጣል። ስለዚህ ሁልጊዜም ከሰው ጋር ስታወሪ አይኖችሽን ለ3 ሰከንድ ያህል የሰውየውን ግራ አይኖች፣ ከዛም ደግሞ ከንፈሮቹን፣ ከዛም የቀኝ አይኖቹን እያፈራረግሽ ማየት መቻል አለብሽ። ይህም የሚሰማሽ ሰው ሁሉንም ነገርሽን በትኩረት እንዲከታተል ያደርገዋል። ነገር ግን በፍጹም በምታወሪ ሰዓት አይኖችሽን ወደ መሬት አትትከይ። ይሄ ለሰዎች አትስሙኝ፣ የማወራውን አላውቅም የሚል መልእክትን ስለሚሰጥ እንዲንቁሽ ያደርጋቸዋል። አምስተኛው የመስታወት ህግ። ይህ ብዙ ጊዜ የማይነገርለት ምስጢር ነው። ሰዎች ከእነርሱ ጋር ተመሳይ ባህሪ ያለውን ሰው የመውደድ ተፈጥሮ አላቸው። ስለዚህ ሁልጊዜ ከማውራትሽ በፊት የምታወሪ ሰው የሚጠቀምባቸውን የተወሰኑ ቃላት፣ የንግግር ፍጥነት ወይም የእጅ እንቅስቃሴ በለሰለሰ ሁኔታ ተከታታይ። ከዛም እነርሱ በሚያወሩበት የንግግር ስታይል ለማውራት ሞክሪ። ለምሳሌ ረጋ ብለው የሚያወሩና ለማስረዳት እጃቸውን የሚጠቀሙ ከሆነ አንቺም ተመሳዩን አድርጊ። ይህ መንገድ በሁለታችሁ መሃል ሳይታወቅ ጥልቅ ስሜትን ይፈጥራል። እናም ሰዎች አንቺ እንደነርሱ እንደሆን ስለሚያስቡ ወዲያውኑ ይወዱሻል። ስድስተኛው ግልጽነትና አጭርነት። ረጅም ንግግር አሰልቺ ነው። ትልቁ የንግግር ጥበብ ያለው ሐሳብን በጥቂት ቃላት መግለጽ ላይ ነው። ስለዚህ ሁልጊዜም ወደ ዋናው ነጥብ ቶሎ ግቢ። ለማለት የፈለግኩት እያልሽ ንግግርሽን አታስረዝሚው። መናገር የፈለግሽው ነገር በግልጽና በአጭሩ ስትናገሪ ካላስፈላጊ ስህተት ትጠብቂያለሽ። እነርሱም ጊዜያቸውን ስለምትቆጥቢላቸው በክብር ንግግርሽን ያደምጡታል። ስለዚህ ንግግርሽ አጠር ያለና ግልጽ መሆኑን እርግጠኛ ሁኚ። የመጨረሻው ከይቅርታ ይልቅ ምስጋናን መጠቀም። ብዙ ጊዜ ንግግራችን ላይ ይቅርታ ማለት እናበዛለን፣ ግን ያለ ሰዎች የእኛን ስህተት አጉልቶ ያሳያል። ስለዚህ አላስፈላጊ የሆኑ ይቅርታዎችን አስወግጂ። ለምሳሌ ይቅርታ ስለዘገየው ከምትይ ይልቅ ስለጠበቃችሁኝ አመሰግናለሁ በይ። ይቅርታ ስትይ ስህተትሽን ታጎያለሽ። ምስጋናን ስትጠቀሚ ግን የሌላውን ሰው በጎነት እያወደሽ ንግግርሽን በበላይነት ትጀምሪያለሽ። ይህ ደግሞ በሰዎች ዘንድ ያለሽን ግርማ ይጨምረዋል። በመጨረሻም ንግግርሽን ማሳመር ማለት ማንነትሽን ማሳመር ነው። እነዚህን 7 ነጥቦች በተግባር ስታያቸው ሰዎች ላንቺ ያላቸው ክብር ሲጨምር ትታዘቢያለሽ። ነገር ግን አንድ እውነት እንነጋገር። የንግግር ጥበብን ሁሉ ብታውቂና ቃላትን እንዴት እንደምትሰድሪ ብትረጂም መናገር በምትፈልጊበት ሰዓት ልብሽ የሚመታ ከሆነ፣ እጆችሽ የሚንቀጠቀጡና ሰዎች ምን ይሉኛል የሚል ፍርሃት ጉሮሮሽን የሚዘጋው ከሆነ እነዚህን ነጥቦች ልትጠቀሚባቸው አትችይም። የንግግር ጥበብን የሚገለው ትልቁ ጠላት ፍርሃት ነው። ይህ ፍርሃት ከየት መጣ? እንዴት እናሸንፈዋለን? በሰዎች ፊት በድፍረት ለመቆም ምን ማድረግ አለብን? የሚሉትን ደግሞ በሚቀጥለው በዝርዝር እናያለን። ይህ ቪዲዮም ጠቃሚ ነው ብለሽ ካሰብሽ ለሌሎች ጓደኞችሽ ሼር ማድረግሽን እንዳትረሺ። መልካም ቀን።